ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምፅ ሆናችሁ ብለው በምታዩት መልኩ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታየን ጨምሮ በማህበራዊ ሚዲያ ስለ ቤተክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምፅ የሆኑትን ገዳዮችን ትተው፣ ጨፍጫፊዎችን ትተው፣ የሚያሰቃየውትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምፅ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ እያሰረ ይገኛል። ስለዚህ ይሄንን ነገር መላው የኦርቶዶክስ ክርስቲያኖች ኮፒ ሊንክ ሼር በማድረግ ይሄንን ድምፅ በመሆን ለኦርቶዶክስ ድምፅ ሲኮን ማን እንደሚያስር መንግስት ይሄንን ነገር እንደሚያደርገው ምንም ጥያቄ የለው። ይሄን ነገር የሚያደርገው መንግስት ነው። ይሄን ነገር የሚያደርገው ለሞቱት ድምፅ መሆን ወንጀል የሆነበት ሰዓት እያየን ነው። ይህንን የማያፍር መንግስት መቃወም መቼም ጽድቅ ነው ብዬ ነው የማስበው። እንዴት የሞቱት ሰዎች የገደሉትን መፈለግ ቀርቶ መጠየቅ ቀርቶ እነዚህን ወንድሞቻችንን እንዲሁም አስተማሪዎቻችንን መምህራኖችን ማሰር መንግስት ከኦርቶዶክስ ጋር ከፍተኛ ምን ጀምሯል? ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። ስለዚህ የኦርቶዶክስ የሆንክ በሙሉ ከዚህ መንግስት ጋር ያለን ነገር ወደ ምን ትገባል? ወደ ትግል ትገባል። ምንም ጥያቄ የለውም። ወደ ትግል ነው የምትገባው። ስለዚህ እነዚህ ወንድሞች ምንም ያደረጉት ነገር የለም። ስለ ቤተ ክርስቲያን መጮህ መንግስትን አስቆጥቶታል። መንግስትን ስለ ቤተ ክርስቲያን መጮህ አስቆጥቶ እነዚህን መምህራኖችን አስሯል። ስለዚህ እያንዳንዳችሁ ኮፒ ሊንክ ሼር በማድረግ በሙሉ እንድትሰሩት በትህትና ጠይቃለሁ። እንዲሁም ይሄንን ነገር በእንግሊዘኛ እሰራዋለሁ። ግድያ የተረፉት ኦርቶዶክሳውያን ቤታቸው ተቃጥሎ ንብረታቸውን አጥተው ከቀያቸው ተሰደው በየቦታው ተፈናቅለው ላሉት ኦርቶዶክሳውያን ምግብ ከማቅረብ ይልቅ የሚበሉትን ከማድረግ ይልቅ የሚለብሱትን ከመስጠት ይልቅ ኦርቶዶክሳውያን ብቻ አልሞቱም እያሉ ድራማ መስራቱን ምን ይሉታል? አሁን እነዚህ አባቶች ናቸው የምር ለኛ አባቶቻችን እነዚህ ናቸው። አሁን ወገኖቻችንን ካለባቸው መከራ የሚያወጧቸው። አሁንም እንደው በልዑል እግዚአብሔር ስም እንጠይቃችኋለን። ማህበራት፣ አዲስ አበባ ያላችሁ አብያተ ክርስቲያናት፣ ሰንበት ትምህርት ቤቶች ለዚህ ለችግር ቀን ካልሆናችሁ ለመቼ ልትሆኑ ነው? ከምዕመናን ከሰው ሳትለምኑ ጽላት አቁማችሁ ጥላ ዘቅዝቃችሁ ለአርሲ ወገኖቻችን ጣል አድርጉ ሳትሉ ለልማት ካስቀመጣችሁት ላይ አንሱና ለወገኖቻችን ደግፏቸው፣ አድርጉላቸው። ባንክ ያጨናነቀው የእናንተ ገንዘብ ነው፣ የቤተ ክርስቲያን ገንዘብ ነው ባንክ ያጨናነቀው። ዛሬ ልጆቿ ተርበዋል። ትላንትና መድዋይ ምጽዋቱን የሞሉት ኦርቶዶክሳውያን ዛሬ ተርበዋል። ድረሱላቸው። ፕሮፓጋንዳ አትስሩ። ምዕመናኑ ላይ ሞታቸው ላይ አትቀልዱ። በደማቸው እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። አርሲ ላይ ኦርቶዶክሳውያን እየታረዱ ነው። በቁማቸው ተለኩሶ እሳት እየተቃጠሉ ነው። ቪዲዮን ያያችሁ አይታችሁታል አይደለ? ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማዕተብ ስላደረጉ ብቻ ማለት ነው። እዛ ጋር ያለውን ህመም፣ እዛ ጋር ያለውን ለቅሶ፣ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች፣ እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምፅ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው? የትም ይሁን የትም ድምፅ መሆናችንን አናቆምም። ተወደደም ተጠላም እዛ ጋር ወገን እየተገደለ ነው። ኢትዮጵያዊን ክብሪት ለኩሶ በቁሙ እያቃጠለ ነው። ቪዲዮን ያያችሁ አይታችኋል። የሰው ልጅ በህይወት እያለ ክብሪት ተለኩሶ ከሰል እስኪሆን ድረስ እየነደደ ማለት ነው። እነሱም በማሰር አርሲ ጋር ያለውን ድምጽ በጭራሽ ማጥፋት አትችሉም። አሉ ደግሞ እንደዚች አይነት
የሰው ድኩማን ሐውለትን ባየንበት አይናችን እንደዚች አይነት በጭንቅላቷ ሳይሆን በመቀመጫዋ የምታስብ ድንጋይ ራስ በህግ እንድትጠየቅልን እንፈልጋለን። እውነት ህግ ካለ ኢትዮጵያ ላይ ያልተለኮሰቿን የመጨረሻ የሃይማኖት ክብሪት ተለኩሳለች። ያንን የሚያፋፍሙ ጋዝ እያርከፈከፉ እችት አንዷ ወገን ሲገደል ሲቃጠል የሰው ልጅ በክብሪት ወተ ድምጽ ማትሆን ከሆነ አውሬ ሆነሃል። እመነኝ አውሬ ሆናችኋል። አሁንም በአርሲ ጉዳይ ላይ አጀንዳችንን አንቀይርም። ማንንም እሰሩ ማንንም አጀንዳችንን አንቀለብሰውም ወደዛ። ፍትህ ለአርሲ ኦርቶዶክሳውያን። የእውነት ህግ ካለ ኢትዮጵያ ላይ አርሲ ላይ እየተደረገ ያለውን ነገር አስቁሙልን። አጀንዳዬን አልቀይርም። ስለ አርሲ ዝም አልልም።